ወትሮም በጠላትነትና በአይነ ቁራኛ የሚጠባበቁት ሲበረታን በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሰኔ 5 ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለምን ጭንቀት ውስጥ ገብተዋል። እስራኤል በኢራን ዋና ከተማና በተለያዩ የአገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ የጦር አዛዦች እና የኒኩለር ሳይንቲስቶች ሲገደሉ የኒኩለር ተቋማትና ወታደራዊ መሰረተ ልማቶች ላይ ጉዳት ማድረሷ ይታወሳል። ይህን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች አጥቅታለች። ከዚህ ዕለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም አጸፋዊ ምላሽ እንደቀጠለ ነው። እስራኤል ኢራን አውዳሚ የኒኩለር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች፣ ይህም በህልውናዬ ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራን በበኩሏ እስራኤል ሉዓላዊነቴን የተጋፋች በመሆኗ ራሷን ለመከላከል ወደ ኋላ እንደማትል አሳውቃለች። በዚህ ምክንያት የሁለቱ ሀገራት ድንበር ዘለል መጠቃቃት ወደ አውዳሚ የኒኩለር ጦር እንዳያመራ ዓለም ከፍተኛ ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤልና ኢራን ወደ ተባባሰ ሁኔታ ከመግባት እንዲቆጠቡ ጥሪ ሲያደርጉ፣ አንዳንድ ሀገራት ከእስራኤል መቆማቸውን ሲያመለክቱ፣ ሌሎች ደግሞ የእስራኤልን ጥቃት አውግዘዋል። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻው እስራኤል ትንሿ ሰይጣን ስትላት፣ አሜሪካንን ደግሞ ትልቋ ሰይጣን በማለት ለሁለቱ ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥታ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጅ አዙር ጥቃት እንደምታስፈጽም ይነገራል። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና ባህረ ሰላጤ ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል የአይሁዲቷን ሀገር ዕውቅና በመስጠት ሁለተኛው እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር የነበረው የሻህ ፓህሌቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮት ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ሆሚኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ አለ። የመንግስታቸው ዋናው መለያም አሜሪካና አጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤልም ፓስፖርት ዕውቅና ነስቶ በቴህራን የነበረውን እስላማዊ ኤምባሲ የእስራኤልን መንግስት ሲወጋ ለነበረው ለፍልስጤም ነጻነት ፒኤልኦ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶች የሚያጠና ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪ አዲስቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊም ተቆርቋሪ አገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫይዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረ ጥላቻ ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቱ አደገኛ ሀገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይ ኢራን ለሰላማዊ አገልግሎት ነው የምትለው የኒኩለር አቅም ግንባታ የበለጠ እንቅልፍ ነሳት። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ በእስራኤል ውጪ በቀጠናው ጠንካራ አገር የሆነችው ሳውዲ አረቢያ በጥርጣሬ ነው የምትመለከታት። አብዛኛው ሱኒ ሙስሊሞች የሚኖሩበት ቀጠና የብዙሃን ሺህ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችለው ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ የተቀረጸ ዓለምን ትነጥል መቻሏን ቫይዝ ይገልጻል። በዚህም የኢራን መንግስት ከአገራት ይልቅ ከአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል።
ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራውን ስብሰባ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተሰራ ሲሆን በዋናነት በአገሪቱ ውስጥ ያሉ ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውና መቀመጫውን በሊባኖስ ያደረገው ሂዝቦላን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱ ሁትሲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ ለሚገኙ ኢላማዎች እንዲሁም በዙሪያ ባሉ አገራት ውስጥ የሚንቀሳቀሱ ቴህራን የሚደግፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ የሚገኙ ኢላማዎችን ላይ የሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ የምትደግፋቸውን ታጣቂ ቡድኖች በኩል በእጅ አዙር ስታስታጥቅ ኖራለች። እንደ አውሮፓውያን አቆጣጠር በ1992 የወቅቱ የሂዝቦላ መሪ የነበሩት አባስ ግድያ ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲ በቦምብ አጋይቶ 29 ሰዎች መገደላቸው ይታወሳል። እስራኤል ለሂዝቦላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። እስላማዊ ጂሃድ ቡድን ቢሆን የእስራኤልን ኤምባሲ ያጋየው ያለ ኢራን ዕውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራንን ጉዳይ አንገብጋቢ የሆነባት የአያቶላህ ቴህራን የኒኩሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒኩሌር ፕሮግራሟ ብቸኛ ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህንን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒኩሌር ማብራሪያ ጣቢያ ሱታአኔን የሚባለውን ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን የኮምፒውተር ብቻ ሳይሆን ሳይንቲስቶቿንም ኢላማ አድርጋ በቴህራን ጎዳናዎች ላይ ገድላለች። በ2020 በጉምቱ የኒኩሌር ሳይንስ ተመራማሪ ሞሆሰን ፋክሪዛይድ ላይ የተፈጸመው ግድያ ብዙ እያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እነኚህን ተመራማሪ ለመግደል ያደረጋቸውን ተደጋጋሚ ጥረቶች ሳይሳኩለት ቀይተው ነበር። ከ5 ዓመታት በኋላ የኢራን መዲና ቴህራን ወጣ ብሎ ከሚገኘው ስፍራ ፋክሪዝዲን የመግደል ውጥኑ ሰምሮለታል። ኢራን ብትሆን ከእስራኤል ላይ የድሮን እና የሮኬት ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር በ2011 በሱሪያ የተቀሰቀሰው እርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸው ፕሬዝዳንት በሽር አልአሳድ በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብ እና ስልጣን የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራውን የሊባኖስ ሂዝቦላ ቡድን ከኢራን የሚያገኘውን ድጋፍ በሶሪያ በኩል የሚያልፉ ሲሆን የበሽር አልአሳድ መንግስት መወገድ አጥብቃ ተሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱ ጦርነት ወደ ባህር ላይም ተሻግሮ በተለያዩ ጊዜያት በመርከብ ጉዞ መስመሮች ላይ ስጋት ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር በ2001 ላይ እስራኤል ዕቃ ጭነው መርከብ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ በየመን ሁቲ በቀይ ባህር በኩል የሚያልፉ የእስራኤልና የወዳጅ ምዕራባውያን መርከቦች ላይ ኢላማ አድርገው ሲያጠቁ ቆይተዋል። መስከረም 26 2016 ዓ.ም የተጀመረው የጋዛ ጦርነት መካከለኛው ምስራቅን ብሎም መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፍ ወዳለ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራን ላይ እስራኤል ወደ ለየለት ጦርነት ሲያስገባ ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢው የሚገኙ በኢራን የሚደገፉ ታጣቂ ቡድኖች እስራኤል ኢላማ ያደረጉ ሚሳኤሎችና ድሮኖች ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ 2 ዓመት በተቃረበበት ጊዜ
ከኢራን ጋር ወደ ለየለት ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉት ሐማስ፣ ሂዝቦላና ሁቲዎች ኢላማ ጥቃቶችን ስትፈጽም ቆይታለች። በዚህም የቡድኖቹ ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አድርሳባቸዋለች። በተጨማሪም ሶሪያ ውስጥ በተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች። በዚህ መካከል የኢራን ከፍተኛ የጦር መኮንኖችና የኒኩለር ሳይንቲስቶች እያደነ የሚያጠቀው የእስራኤል የስለላ ተቋም ሞሳድ ሶሪያ ውስጥ የሚገኙት የኢራን ቆንስላ ላይ ድንገተኛ ጥቃት ፈጸመ። በዚህም ጥቃት ኢላማ ሆነው የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። 2 ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ የተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከሷ ውጪ ይህንን ማንም ሊፈጽም እንደማይችል በአንድ ቃል ይስማማል። ኢራን በጄኔራሎቿ ላይ ለተፈጸመው ግድያ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤልን ኢላማ በማድረግ ከ300 በላይ ሚሳኤሎችን እና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረውን ውጥረት መልኩን እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተከታታይ አጸፋዊ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ የግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራን ወታደራዊ ኃይል ለማንኮታኮት፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋዊ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ነው። ይህ ጦርነት ወደ አውዳሚ የኒኩለር ጦር እንዳያመራ ዓለም ከፍተኛ ስጋት ውስጥ ገብቷል። እስራኤልና ኢራን ለማንበርከክ የጀመረችውን ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቃቱን ተከትሎ እንዲያቆሙ እየወተወቱ ያሉት።